እግዚአብሔር እስራኤላውያንን በታላቅ ክንዱ ከግብጽ ሲያወጣ የተጠቀመበት ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል የመረጠው ሙሴ ታሪኩ እንዲህ ነበር። በአንድ ወቅት የግብጽ ንጉስ ፈርዖን ሕዝቡን እንዲህ አላቸው፣ እነሆ እስራኤላውያን በቁጥር በልጠውናል፣ ከኛም ይልቅ እየበረቱ ነው። ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉንና ከምድሪቱን ኮብልለው እንዳይሄዱ ዘዴ እንፈልግ። ስለዚህ ያስጨነቁ የግዳጅ ስራ የሚያሰሯቸውን አሰሪ አለቆች ሾሙባቸው። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር እየበዛ ሄደ፣ በምድሪቱም እየተስፋፉ ሄዱ። ከዚህም የተነሳ ግብጻውያኑ እስራኤላውያንን እጅግ ፈሯቸው። ፈርዖንም የሚወለደውን ወንድ ሁሉ አባይ ወንዝ ውስጥ ጣሉት፣ ሴት ልጅ ግን በሕይወት ትኑር ሲል ሕዝቡን አዘዘ። በዚያን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑ መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው። ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍጥና በቅጥራን ለቀለቀችው። ሕፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በቄጤማው መካከል የተቀመጠ ቅርጫት አይታ ከደንገጡሮቿ አንዷን እንድታመጣው ላከቻት። ቅርጫቱንም ስትከፍተው ሕፃኑን በውስጡ አየች። ያለቅስ ስለነበርም አዘነችለትና ከዕብራውያን ሕፃናት አንዱ መሆን አለበት አለች። ሕፃኑም አደገ፣ ልጇም ሆነ። እርሷም ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ስራ ሲሰሩ ተመለከተ። ዕብራዊ ወገኑንም አንድ ግብጻዊ ሲደበድበው አየ። ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብጻዊውን ገድሎ አሸዋ ውስጥ ደበቀው። ፈርዖንም ይህን በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ሸሽቶ ወደ ምድያም ሄደ።